ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ናዳን በጣም እግዚአብሔር ይመስገን። እንግዲህ ውላችንን ልናሳያችሁ ነው። ውድ ቤተሰቦቻችን ከኛ ጋር ሆኑ። ቪዲዮውን ስትጀምሩ ላይክ አድርጉ። እንግዲህ ወደ ገጠር ወጣ ብለን ውላችንን ከጧት ጀምረን እስከ ቤት እስከምንመጣ ዛሬ ለየት ያለ ቪዲዮ ይዘንላችሁ መጥተናል። በጣም ለየት ያለ እንድትዝናኑበት ትዝታችሁን የቀሰቀስ ቪዲዮ በጣም ደስ የሚል በጣም የተደሰትንበት ቀን ቃል አይደል ለትዝታ የሚቀመጥ ማለት ነው። አዎ በጣም አምሮብናል። ደርሰናል እየገባን ነው ወደ ያው ግን ውላችን ምን እንደሚመስል ምናሳያችሁ ይሆናል። ዝሮ ማራይሮ ትንሽ ሳሳይላል ይዘጋለው እንደዛ ስንት ወራም ላበላ ነው ይኸው እንዲህ የምናደርገው። ማርያምን እያወቃችሁት ላይ እንዲህ እያልኩኝ ላይክ ልትረሱኝ ሩዋ እና ውድ ቤተሰቦቻችን እዚህ ጋር እንደምታዩት እንግዲህ ቁርሳችንን እንሰራ ጉድ እያልኩኝ ነው እንደምታዩት ለነ ማርቲ እርጓት በላም ለማርቲና ለፋሲካ እንቁላል ፍርፍር እየሰራሁላቸው ነው። ሽንኩርት እየላጥኩኝ ነው። ዝም ብዬ ያው እንደዛው ነው ያደረኩት። ማለት ትንሽ ቸኩለን ስለነበረ አርፍደን ነበር። ሽንኩርት እየከተፍኩኝ ነው ለነ ማርቲ እንቁላል ለመስራት። እዚህ ጋር ደግሞ ቲማቲም እየከተፍኩ ነው። ለማንኛውም ምንድነው የሚባለው እንቁላል ፍርፍር ለመስራት ነው። እኛ ምን ወደው አይነት አሰራር ነበር የሰራውና እኔም ሌላ ቁርስ ነበር የተዘጋጀልኝ ያዘጋጀሁትና ግን ከማል ይሰራኩ እየበላው ነበር። በጣም ቢጥም እንቁላል ነበር። እንደውም አሪፍ አርገሽ ነበር የሰራሽው። ማርያምን እኔ በደንብ ነው የተመቸኝ። በጣም ቢጥም እንቁላል ነው። እስከመጨረሻው እዩት እንዴት አርጋ እንደምትሰራው እቺ የሴት ወይዘሮ እዚህ ጋር ደግሞ እኔና ማርቲ እንግዲህ ዳባችን ይቆረስን ነው እርጓ አድርገን በላ እዚህ ጋር እንግዲህ ለማንኛውም ውድ ቤተሰቦቻችን እንቁላሉ ታጥቧል። እሺ ያልታጠበው እንቁላል እንደዚህ አርጋችሁ ሰብራችሁ ስትጠቀሙ ካልታጠበ ትንሽ ሊገባ ስለሚችል ያስጠላልና አጥባችሁ ተጠቀሙ። እሺ ይሄ የኔ ልምድ ነው ማካፈላችሁ። እኛንም ለሚናፈስ ለምደሽ አረው ሰው ሙያ ከጎረቤት ሲማር እና ደግሞ አምራት አምራት ይባላል። ችግር የለም ሁለት ያስኬዳል። እኔ እና ለሚጋ ምራትና ማት ስለማይሄድ አዎ ባስ ብራዘር ነው ሲስተር ብራዘር። ለማንኛውም ወደ ቁርሳችን እንመለስ። ቀልዱን ተውትና እንግዲህ ቁርሳችን እየደረሰች ነው። ቆንጆ ቁርስ እኔ በጣም ነው የምወደው። ባይዘው ቲማቲም እንደዚህ በቲማቲም የተፈረፈረ እንቁላል በጣም ነው የምወደው ነው። እርጓችን አለ እርጎም ገዝተናል። እርጓቸው ያው ለነ ሙለር ነው። እኔ እርጎ በጣም ነው የምጠላው። እስኪ እንደኔ የሚጠላ ካለ አይበሉኝ። ኧረ ተይ ማርቲ በእውነት ደስ ይላል። እርጎ በጣም ደስ ይላል። ጭራሽ ጋይኔ እንቁላል ደርሷል እና ተሰባስበን ነው ደግሞ ምግቡ የምናጠፋው። ገርማቸዋል። የራሳቸውን ብቻ አልበሉም። እኔም ጋር ሲበሉ ነበር። በምንዬ የኔ ልጅ ፍጊ በርገ ታታላችሁ መሃል ላይ የኔ ጣፋጣለች። ለማንኛውም እዚህ ሜዳ ላይ ሆነን የምንበላው ልንወጣ ስለሆነ ወደ ገጠር እዚህ ጋር እንግዲህ ተፍ ብለን በልተን ምናምን ተሰባስባችሁ የምትበሉት ነገር ባይዘው ደስ ይላል። ባይጥም ራሱ ይጥማል በጣምና እዚህ ጋር እንግዲህ ለባብሰን ምናምን ጨርሰን በላልተን ቁርሳችን ልንወጣ በባጃጅ ልንሄድ ነው። ህብረት እንግዲህ ካላማጣ መጣለች። ወይ በጣም ነው ያማረብን ውድ ተመልካቾቻችን። እኔ ራሱ ቪዲዮውን ሳየው ልክ እንደ አዲስ ነው ያለኛው። ልክ እንደ አዲስ ነው የሆነብኝና በጣም ነው የሚያምረው። አው በጣም ደስ የሚል ቀን እናንተ ተወድታላችሁ ብያስባለሁ። እኛ ለራሳችን እንደተሰሙ እንደግላችኋለን። ይሄን ቀን የሚለው ወይ በጣም በእውነት በጣም ደስ የሚል ቀን ማይረሳ። እዚህ ጋር እንደምታዩን እንግዲህ ደርሰን ሚስጥር ወጣ። እዚህ ጋር ያው ነው ሰዎቼ እኔ እንግዲህ መቃነት እንደዚህ መታጠቅ አልችልም። ለመጀመሪያ ጊዜ ነው ባይዘው የምትቀንጭ እንደዚህ በስነ ስርዓት አላቅም። መታጠቁን አላቀውምና ሰኒ ናት ያስታጠቀችኝ። እንግዲህ ሰማተከናበታለች። እንዴት የራያ ልጅ ሆነሽ
መታጠቁን አታቂ ምናምን የሚለውን እንግዲህ አላውቅም። ጥያቄ ውስጥ ታጥቂ አላውቅም። ማርቲ መታጠቅ አልፈልግም ብላ እዚህ ጋር አልታጠቀችም። ሁለታችን ብቻ ነበር የታጠቅነው። ወይ ለሷ ግን ለማርቲ በጣም ነበር የሚያምርባት። አመለጣት። እንግዲህ ምንም ማድረግ አይቻልም። እንደዚህ ሌላ ተናደብኛለች። ምንም አይልም። ያው ለምን አላረግሽም ብላ አዎ በጣም ለማንኛውም እዚህ ጋር ያሉት ወንዶች ቤተሰብ ናቸው። እሺ ውድ ተመልካቾቻችን እዚህ ጋር አንድ አጋጣሚ ልንገራችሁ። ባይዘው ለሚ በሬ ወቅታት ነበርና በጣም ለሳኩት ተቀረጸብኝ። ካሜራ ይዘን አልነበርንምና ብቻ ግን ወቅታት ነበርና በጣም ወለጋትን ብቻ ግን ትንሽ ረግጦኝ እኮ ነው ናይካ አርጋታልና ብቻ በጣም ነው ያሳቀችኝ። እዚህ ጋር እንጨት ለቅመን መጣን። እሸት ልንጠብስበት ነው። እሸት እንደዚህ በእርሻ ላይ በረሃ ላይ ነው ያለነውና በጣም ነው ደስ የሚለው የምር ማለት ከእርሻው እንደዚህ በቆሎ አምጥታችሁ ደግሞ በቆሎ እንዴት እንደሚያምር አያችሁት አይደለ? በጣም ደስ የሚል ነውና በጣም እንግዲህ ጥሩ ጊዜ እያሳለፍን ያለነው እናንተም አብራችሁ እንደዚህ ቪዲዮ እያያችሁ ጥሩ ጊዜ ያሳልፉ ከኛ ጋር ውድ ቤተሰቦቻችን። እንደዚህ አይነት ነገር እሸት አጠባበስ ለመጀመሪያ ጊዜ ነው እርሻ ላይ ሂጂ እንደዚህ አይነት እሸት ሲጠብስ ምናምን ያየሁት ለመጀመሪያ ጊዜ ነው። ወይኔ እኔ ደግሞ በልጅነቴ በጣም ብዙ ደግሞ ይጥማል። ዝም ብሎ ተሸርቆ ከሚደረገው ለሽፍኑ እንደዚህ በጣም ይጥማል። እንደዛ ነው ጥሞ በጣም ነው ወጣቱ ያልበውና ልክ እንደመቀቀል ሆኖ ነገር ይላል ለሰልሳል። በጣም ነው የሚጥመው። በጣም ነው የበላ ነው። በጣም በተለይ ነው የምታዩት አጌዳዛ ሁሉ የወደቀው ማለት ነው የበላ ነው። ምንም ማለት ምን ልበላችሁ እኛ በቆሎ ሁላችንም በጣም ነው የምንወደውና የበቆሎ እሸት ማለት ነው። ሌላ ነገር አንጨምርም። በቆሎ ካለ በቃ አለቀ። በላን። ምሳ እራሱ ዘግተን ነበር። ያልበላን በጣም እዛ ተዘርክርኳል። በስማም በጣም ብዙ ነው የበላነው። በጣም ለባለ እርሻው ራሱ እንግዲህ ሁለተኛ እንዳትመጡ ተብለን እንዳትመጡብኝ እየቀለደብን ነበር። እንዳትመጡብኝ እያለና ለማንኛውም በሙሌና በሊሊ ቻናል ላይ ደግሞ በጣም ደስ የሚል እንደዚሁ ገጠር ላይ ያሳለፍነው ጊዜ ፓርቲቱ ይቀጥላል። ይሄ ቀን ውላችንን ነው ለማሳየት የሞከርነው። በዛኛው በትልቁ ቻናላችን ደግሞ የምታዩት ይሆናል። በጣም ገራሚ ሆኖ ውለ ነው። እንግዲህ እንደምትወዱ ተስፋ እናደርጋለን ቤተሰቦቻችን። በጣም ይወዳል። ለማንኛውም እንብላላናችሁ እንብላ። እንብላ ጋይስ። በጣም ነው የሚጥሙ ከመነግራችሁ በላይ ደግሞ እናመሰግናለን። በጣም ቪዲዮአችን አሪፍ እየሆነ ነውና ቴንኪው። በጣም የሆነ ቪዲዮ 6000 አይቶ ማለት ምን ያህል ሰርፕራይዝ እንደሆነ እኔ ነኝ የማውቀው። 6000 ታይቶላቸው ብታይ ሰኒ ስማይ ልትገለይ ነው። በዛ ጉንጬ ጨርሳለኝ እንጃ ነገ ቪዲዮ ስሰራ ስታይ ሆነሽ ነው ለሚከሳሽ እንዳትልኝ። ጉንጬ አስከስታብኛለች። ለማንኛውም እንግዲህ እዚህ ጋር በጣም ደስ የሚል ቤተሰብ ጋር የማይረሳ ቀን አሳለፍን። በባጃችን ሄድ እዛ እስክንደርስ ድረስ ብታዩ በባጃጁ ኮፒራይት እንዳይዘን ነው ማስገባት ያልቻልነው እንጂ ሙዚቃው እንደ በቃ ፈታ ያልን ነበር። ጤነኛ አልነበርን። በጣም እብድ ሆነን ነበር። በጣም ስንጨፍር ስንጮህ ሁሉ ነገር ረስተን ምናምን በቃ እዛ እንትኑ ጋር ኪሎ ጋር እኮ ሙሽሮች ጋር ሰርግ ጋር ምናምን ነበር የሚመስላቸው። በጣም ግራ ጋብተናል ማለት እለፉ መጣፋ ብለን ነበር። ይሄን ነው በቃ የሚገርማችሁ ይሄ ልብስ ስራዬ ብለን ለዚህ ፕሮግራም ነበር ያሰራነው። አንዴ ልብስ ለመልበስ ነው። ቴንኪው ሙላ አደነቀን እኮ በጣም። ይሄ ቪዲዮ ባርናለን አውጥቶ እንደምለው እየሰማችሁ ነው። እንግዲህ የምንገኘውማ በራያ አላማጣ ህብረት በሚባለው ቦታ እንዲያው የበርሻ በቀሎ ላይ ነን። እንዲያው ላይክ ቅድሚያ ላይክ ላይ ያረጋ ሰው ላይክ እያረጋችሁ ሼር ኮፒ ሊንክ ሰብስክራይብ እያደረጋችሁ እንዲያው የምታዩና እኛም የማህበረሰቡ እናሳያችኋለን። ይሁን እየበላችሁ ነው። ብሩ እየበላችሁ እንግዲህ እኛ እንዲሁ አይደለንማ።
ለማንኛውም ባለርሻው ይሄ ነው። ኢንቨስተራችን ይሄ ነው። ሰለሞን ይባላል። ታንክ እንደገብተው ያው እንግዲህ እንደምታዩት እዚህ ጋር እንደምታዩት እንግዲህ ውድ ቤተሰቦቻችን በቆሎ በልተን በጣም ጠግበን ውሃ ፍለጋ በሄድንበት ሰዓት ላይ ውሃ መጣልንና እንግዲህ ውሃው ይሁን ጠዋት ቁርስ የበላነው ይሁን አላቅም ማታ ቤት ከገባን በኋላ ያጋጠመን ነገር በጣም ከባድ ነገር ነው። አይወራ በጣም ታመን ምስምስላሴ ቤተሰብ በሙሉ እኮ እውነት ግን አይን ሆነብን እንዴ አላቅም። ብዙ ሰው አይቶናል መሰለኝ። አስፋልት ዳር ነው እርሻው። ለማንኛውም እና ብዙ ሰው ሲያየን ነበር። ብዙ ሰው ክላስክ ሲያደርግ ነበር። በዛ የሚያልፈው መኪና ሰው ምናምን አረው የሆኑ ሰዎች ለራሱ ሲያጨበጭቡ መጥተው ፎቶ ተነስተዋልና እነሱ ራሱ ከዛ ከአስፋልቱ አይተውን ተመስጠውብን መጥተው ፎቶ ተነስተው ምናምን ነው እና ሄዱትኝ። ስለዚህ ያው አይኑ ሆነብን ነው ወይ ደግሞ ውሃው የቤንዚን ስለሆነ ግን ሰዎች ቤንዚን ይጠጣሉ ምናምን ይባላል። ወይ አይደለም ውሃው የቤንዚን ሆኖ ሳይሆን የሞተር ውሃ እኮ ነው። ግን ጀሪካኑማ ብዙም ጤነኛ አይመስልም። ጀሪካኑም እንትን ነው ቤንዚን ይሸታል። ቤንዚን ይሸታል። እኛ ደግሞ አንድ እዚህ ጋር ያለነው ሰዎች 25 ሊትር ውሃ ጨርሰናል። ባይዘው ይሄ እሸት በልተን ማለት ነው የበላ በስመ ስላሴ ስንት ነን? 4 5 8 8 ሰው ይመስለኛል። ግን ውሃው ያስባለን። እሸት ስለዚህ እኮ ውሃ ነው የሚለው። በጣም ግን ብቻ ታመን ነበር። በከባዱ ታመን ጠዋት ነው የተሻለ እንደና የቆም ቀጥ ያለው ጠዋት ነው እንጂ ተኝተን ነበር። ከዛ ሰዓት በኋላ ተኝተን ነበር ያሳለፍነውና ብቻ እግዚአብሔር ይመስገን ነበር። በቃ ውለው አሪፍ ነበር። የሚገርም ነበር። የምታዩት ጥቁር ቲሸርት የለበሰው ወንድማችን ደግሞ እንደ አጋጣሚ ለትንሳኤ ዋለ ማክበር ከአዲስ አበባ ነበር የመጣው ከደብረ ብርሃን ማለት ነው። በጣም ደስ ብሎ ጥሩ ጊዜ አሳልፎ ፎቶ ይነሳል፣ ቪዲዮ ያደርጋል፣ ምን ይላል። በቃ እኛ ጋር በዓል ለማሳለፍ ነበር የመጣው። ጥሩ ጊዜ አሳልፎ ወደ ቤት ተመልሷል። ለሱ በጣም ጥሩ ትውስታ ነበር። እኛ ጋር ራሱ እንግዲህ ቤተሰብ ጋር ከተለያየ ብዙ ጊዜ ስላደረገ ጥሩ ማስታወሻ አስቀምጦ ሄደዋል። ሙለርዬ ደግሞ እንደምታዩት በጣም አምሮበታል። ሁሌ እናማረበት ነው። በሰኒ ግንባሯ ጋር ምንድነው ያለው እያላችሁ ይሆናል። እኔ በእነ ሙለር ቻናል ታዩታላችሁ። እኔና ያክስቴ ልጅ ጋር ስጨፍር ሙለርዬ ሸለመኝና ስለዚህ ቅርስ ነው ቢያላ አውጣን ቢያውሽ ምንድነው ወረቀት ያደረገችው እያላችሁ ብር ነው። እሺ መኒ ወይኔ ይሄ በቆሎ ግን እያረረ በየመሃል ጨዋታ እያበዛን ማለት ነው። በጣም ብዝት ታለና ጨዋታው ማለት ነው። ማርያምን ያለ ሐሳብ ዝም ብሎ መብላት አለ አይደል? መጫጫ ደስ ይላል። ግን የገጠር ቤት አቀንደን በጣም ግን ያው ሰላም አለው፣ ግን ሰላም አለው። በጣም ነው ደስ የሚለው። ግን እንደዚህ ላይፍ የሚሆነው ከከተማ ወጥተሽ እነሱ ጋር ስትሄጂ ነው አይደል? አንዳንዴ በቃ እነሱ ደግሞ ሁሌም ተደጋጋሚ ስለሆነ ያን ያህል ምንም እንትን ላይ መስላቸው ይችላል። ለኛ ግን በጣም ብርቅ ነው። ወይኔ ደስ ሲል በስማ የሚያሳልፍ በቃ ሁላችን ምብል ጋር ያለን። ለማንኛውም ውድ ቤተሰቦቻችን ቪዲዮአችን እስከመጨረሻ ስላያችሁልን እጅግ አድርገን እናመሰግናለን። እንግዲህ ሁሌም ደግሞ ማበረታታታችሁ አይለየን። በጣም ነው የምንወዳችሁ። ፍቅራችሁ ነው ስፖንሰራችን ለዚህ ቪዲዮ። እናመሰግናለን ውድ ቤተሰቦቻችን። ኑሩልን።